እዚህ ጋር ማሳያችሁ ዲቫይስ ሃይሊ ፍሌመብል በሆነ ጋዝ እና በሃይ ቮልቴጅ ስለሚሰራ አሁን ማሳያችሁን ምንም አይነት ነገር ከሞከራችሁት ትሞታላችሁ። እባካችሁ እንዳትሞክሩት። ቆይ ምንድነው? በባለፈው ቪዲዮ የአይረን ማንን ኤግዞስኬሌታል አርመር ፕሮቶታይፕ ሰርቼ ነበር። በዛሬው ቪዲዮ ሄልሜቱንና መዳፉ ላይ ያለውን መልቲፋንክሽናል ፕላዝማ ፍሌም ሪፖልሰር ለመስራት እንሞክር። ባለንም ሚኒቸር ሴታፕ ከእጃችን ፕሬሸራይዝድ የሆነ ፍሌም ትሮ ማድረግ የሚችል ዲቫይስ መስራት እንችላለን ወይስ አንችልም የሚለውን አብረን እንይ። በመጀመሪያ የሄልሜቱን ስኬች ድራው አደረግኩ። በመቀጠልም ፒቪሲ ፓይፕ ቆራርጬ ስትራክቸሩን ሰራሁት። በመጀመሪያ ኦፕኒንግ ሜካኒዝሙን በሰርቮ ሞተር ነበር ኮንትሮል ለማድረግ ያሰብኩት፣ ግን በጀት የለም። በቀላል ኢላስቲክ ሜካኒዝም ሪፕሌስ አደረግኩት። የአይረን ማንን አርክ ሪያክተርም ለመስራት አስቤ ነበር። የአይረን ማን አርክ ሪያክተር ፊክሽናል የሆነ ፊውዥን ሪያክተር ነው። ፊውዥን እንግዲህ የጠንካራው ኒውክሌር ፎርስ ሪፕሬዘንቴሽን ሲሆን ፀሐይም በፕሮቶን ፕሮቶን ቼን ሪያክሽኗ 4 ፕሮቶኖችን ማለትም የሃይድሮጅንን ኒውክለስ ፊውዝ በማድረግ ወደ ሂሊየም 4 2 ፖዚትሮን 2 ኒውትሪኖ እና ወደ ኢነርጂ ኮንቨርት የምታደርግበት ፕሮሰስ ነው። ጂ ፓወርም የፀሐይን ኢነርጂ በፎቶቮልታይክ ሴል ቼን ሃርቨስት አድርጎ በሊቲየም አዮን ባትሪም ስቶር በማድረግ ወደ ሜንስ ቮልቴጅ ስቴፕ አፕ የሚያደርጉ ኤፊሽንት የሆኑ ኢንቨርተሮችን አቅርቦላቸዋል። የመጀመሪያው የተርሞዳይናሚክስ ህግ ኢነርጂ ኮንዘርቭድ እንደሆነ ይነግረናል። የአይንስታይንም ኢኩዌሽን ኢነርጂ ማስ ታይም ሲ ስኩዌርድ እንደሆነ ይነግረናል። ሲ ስኩዌርድ እንግዲህ የብርሃን ፍጥነት ስኩዌርድ ሲሆን በጣም ትልቅ ቁጥር ነው። ይህም ማለት ትንሽዬ ማስ ወደ ብዙ ኢነርጂ ኮንቨርት ይደረጋል ማለት ነው። ለምሳሌ 5 ኪሎ ዲዩቴሪየም ትሪቲየም ሜክስ ፊውል በአይዲያል ኮንዲሽን ፊውዝ ማድረግ ከቻልኩ ኢትዮጵያን በትንሹ ለ35 ዓመት ፓወር ማድረግ የሚችል ኢነርጂ ጄኔሬት ማድረግ እችላለሁ። ስለ ኒውክሌር ፊዚክስ ሰፋ አድርጌ ሌላ ቪዲዮ ሰራላችኋለሁ። ለፍሌም ትሮወሩ የተጠቀምኩት ፊውል ላይተር ውስጥ ያለው ፕሬሸራይዝድ ቢዩቴን ጋዝ ሲሆን የፍሌሙን ፓወር ሃንድል እንዲያደርግልኝ ተለቅ ያለ ኮምባስሽን ቼምበር ሰርቼለታለሁ። ለኮምባስሽኑም የተጠቀምኩት ኢግኒሽን ሲስተም አርክ ኢግኒሽን ሲሆን ለሱም የተጠቀምኩት በሌቪቴሽን ቪዲዮ ላይ የሰራሁትን ሲንግል ትራንዚስተር ጁል ቲዩብ ፍላይባክ ድራይቨር ሰርኪት ነው። እንደዚህ አይነት ፕሬሸራይዝድ ጋሶች በስተክል ሃንድል ካልተደረጉ ወይ ሊፈነዱ ወይ ሊያቃጥሏችሁ ስለሚችሉ በዚህ ዘርፍ ፕሮፌሽናል ካልሆናችሁ እዚህ ጋር የምታዩትን ምንም አይነት ነገር እንዳትሞክሩት። እስቲ ውሃ ጠጡኝ ቡርቴ። I am Iron Man.